ይሄንን የመሰለ የአሳ ኮተሊት በቀላሉ በቤት ውስጥ እንዴት እንደምታዘጋጁ ዛሬ በማይ ኪችን እናያለን። በመጀመሪያ አሳውን በደንብ ዘፍዝፎ ማጠብ ነው። በአቼቶ በጨውና እንዲሁም ለሽታው ደግሞ በሮዝመሪ ነው ዘፍዝፍ ያጠብኩት። ከዛ እንደዚህ በሶፍት እናደራርቀዋለን። እላዩ ላይ ትንሽዬ ጨው፣ ቆንዶ በርበሬ አድርጋችሁ እንደዚህ ማቀላቀል ነው። ከዛ በሌላ እቃ ላይ ደግሞ አንድ ፍሬ እንቁላል እላዩ ላይ ትንሽዬ ጨው፣ ትንሽዬ ቆንዶ በርበሬና ሮዝመሪ አድርጌ እንደዚህ ቀላቀልኩት። ከዛ በሌላ ሳህን ደግሞ የዳቦ ዱቄትና የፍርኖ ዱቄት እናዘጋጃለን። የፍርኖ ዱቄቱ ላይ ትንሽዬ ጨው አደረኩበት። ከዛ በመጀመሪያም አሳውን ዱቄቱ ላይ እናገላብጠውና ከዛ እንቁላል ውስጥ እንነክረዋለን። ከዛ መጨረሻ ላይ ደግሞ በዳቦ ዱቄቱ እንደዚህ እያገላበጥን በደንብ እያቀላቀል ነው መደርደር ነው። ከዛ በደንብ በጋለ ዘይት ላይ ዘይት እንዳይመጣባችሁ በጣም በጋለ ዘይት እንደዚህ ያገላበጣችሁ ትጠብሱታላችሁ። ስታወጡት ደግሞ ዘይቱን እንዲመጥላችሁ በሶፍት ላይ አውጡት እና ይሄንን ይመስላል። ፋይናሊ ከሩዝ ጋር ከሰላጣ ጋር ከተለያየ ነገር ጋር አቅርባችሁ መመገብ ትችላላችሁ። እኔ በካቻፕ ነበረ ያቀረብኩት እና በጣም ይጣፍጥ ነበር። ሁላችሁ ሞክሩት። እንደዚህ አይነት አጫጭር የምግብ አሰራር ቪዲዮዎች እንዲደርሷችሁ ይሄንን አካውንት ሰብስክራይብ ማድረግ አትርሱ። ባይ